አሸናፊ ሆነ ለመውጣት በቃ ሁሉ ጊዜ ማሰብህ አሸናፊ እንድትሆን አያደርግህም። ስለዚህ አሸናፊ የሚሆኑ ሰዎችና ስኬታማ የሚሆኑ ሰዎች የሚከተሉት የህይወት መንገድ አለ። ሰላም እንደምን አላችሁ? በያላችሁበት ሁሉ ሰላማችሁ ይብዛ። ዛሬ ታዲያ የምናወራው ስለ አሸንፎ መውጣት ነው። ስለ አሸንፎ መውጣት ዛሬ በደንብ አድርገን ዲስከስ እናደርጋለን። ያው አሸንፎ መውጣት እንግዲህ የማይፈልግ ሰው የለም። ሁሉም ሰው ባለበት ትግል ባለበት መንገድ ላይ በቃ አንደኛ መውጣትን ይፈልጋል፣ ወይም ደግሞ አሸንፎ ማለፍን የማይፈልግ ሰው የለም። በነገራችን ላይ ታዲያ ይህን ሁሉ ሰው አሸናፊ መሆን ትፈልጋለህ ወይ? ወይም ደግሞ ማሸነፍ ትፈልጋለህ ወይ? አሸንፈ መውጣት ትፈልጋለህ ወይ? አሁን ያለህን የህይወት ትግል ሁሉም ሰው አዎ ይላቸዋል። እንዴ ታዲያ አሸንፋለሁ ምናምን ብሎ እንትን ያደርጋል። የሚገርም ነገር ደግሞ በህይወት ውስጥ ደግሞ ሁሉም ሰው አሸናፊ አይደለም፣ በሚገርም ሁኔታ ማለት ነው። እነዚህ ሁለት ነገሮች የተራራቁ ይመስላሉ። አሸናፊ መሆን መፈለግን አሸናፊ መሆን የሚፈልግ ከሆነ ታዲያ ለምንድን ነው አሸናፊ መሆን የማይችሉት? በህይወት ውስጥ አንድ አስፈላጊ ነገር አለ። ሁሉም አሸናፊ ሊሆን አይችልም። ሁሉም ስኬታማ ሊሆን አይችልም። ስኬታማ የሚሆኑ ሰዎች ታታሪዎች ናቸው። ስኬታማ የሚሆኑ ሰዎች ዛሬን ሳይሆን ነገን የሚያዩ ናቸው። ስኬታማ የሚሆኑ ሰዎች ብዙ ነገር ብዙ ውጣ ውረድ አልፈው በነዛ ነገሮች ውስጥ ራሳቸውን አዳምጠው በነገሮች በፈተናዎች ተፈትነው ጠንክረው የሚያልፉ ጠንክረው የሚሰሩ እነዛ ናቸው አሸናፊ የሚሆኑት ማለት ነው። በሚገርም ሁኔታ ይህ አቅም ይህ ጉልበት ደግሞ ሁሉም ሰው ጋር አይኖርም። እነዚህ ነገሮች ለዛም ነው አሸናፊ ሰዎች ለየት ብለው መውጣት የሚችሉት። አሸናፊ ሰዎች ከደካሞች ከፍ ብለው ከደከሙ ሰዎች ከፍ ብለው የሚታዩበት ምክንያት ለዛ ነው ማለት ነው። ስለዚህ አሸናፊ መሆን የማይፈልግ ሰው እንደሌለ ታዲያ ለምንድን ነው ትንሽ ፈተና ሲገጥመን ወይም ደግሞ ትንሽ ነገር ሲጎረብጠን ማጉረምረም እንጀምራለን? ትንሽ ነገር ሲገጥመን በቃ እንዳከማለን። በቃ ይሄ ነገር ማድረግ አልችልም፣ ይሄ ነገር ሊሳካልኝ አይችልም፣ ይሄ ነገር እንደዚህ ላደርግ አልችልም፣ በቃ እኔ ያሸንፋለሁ የምለው ሐሳቤን በሙሉ በቃ እኔ ዝም ብሎ ነው ማለት ነው ወደ ማለት እንገባለን ማለት ነው። ነገር ግን እንደዛ አይደለም። ይህ ስሜት ይህ አሁን የሚሰማችሁ በወደቃችሁበት ሰዓት የሚሰማችሁን ስሜት አሸንፎ የሚወጣ ያ ሰው ነው ስኬታማ የሚሆነው። ያ ሰው ነው በውድቀቱ ላይ ድል የሚያደርገው ማለት ነው። ስለዚህ ሁላችን ስኬታማ መሆን መፈለግን ሀብታም መሆን መፈለግን ሀብታም አያደርግህም። አሸናፊ ሆነ ለመውጣት በቃ ሁሉ ጊዜ ማሰብህ አሸናፊ እንድትሆን አያደርግህም። ስለዚህ አሸናፊ የሚሆኑ ሰዎችና ስኬታማ የሚሆኑ ሰዎች የሚከተሉት የህይወት መንገድ አላቸው። ሁሉ ጊዜ እጅ አለመስጠት፣ በሚወድቁበት ሰዓት፣ በሚያጡበት ሰዓት፣ በደከሙበት ሰዓት በምንም ተአምር ጊዜያቸውን፣ እውቀታቸውን፣ ያላቸውን ጉልበት፣ ብራቸውን ማፍሰስ የሚችሉ ሰዎች ናቸው ማለት ነው። ስለዚህም እኛም ባገኘነው አጋጣሚ ወይም ደግሞ በምንሄድባቸው በምንራመድባቸው ጥሩ ስራ ለመያዝ ነው አሁን የምንራራጠው፣ ጥሩ ህይወት ለመገንባት ነው፣ ትዳር ለማድረግ ነው። በዚህ ምድር ያው የተመቻቸ ኑሮ ነው፣ ከሌላ ምንም ነገር የለም። በቃ እዚህ ምድር ለመኖር ነው የምናስበውና እዚህ ምድር አሸናፊ ነው ለመኖር የሚያስፈልገን ጠንካራ መሆን ነው የሚያስፈልገን። በምንወድቅበት ሰዓት ላይ በምንደክምበት ሰዓት ላይ ብድግ ብለን መነሳት የምንችልበት አንድ አስፈላጊ የሆነ አቅም ነው ማለት ነው። ስለዚህ ሁሉም ሰው ጋር ሊኖር ያልቻለው ስኬት፣ ሁሉም ሰው ጋር ሊኖር ያልቻለው ይህ ስሜት፣ ይህ ድል እነዛ ሰዎች ለየት ያሉበት ምክንያት በሚደክሙበት ሰዓት ላይ እነሱ በቃ ተስፋ በሚቆርጡበት ሰዓት ላይ እንደገና አዲስ አቅም ያገኛሉ። ወደቀ እኮ በቃ ይሄ ነገር ፌል አደረገ፣ የሆነ ቢዝነስ ጀምሮ ፌል አደረገ ምናምን። እነሱ ግን እንደዛ የሚባል ነገር የለም። የህይወት ህጋቸው አለቀ የሚባል ነገር የህይወት ህግ የላቸው። ሁልጊዜ በቃ ተራመድኩ የሚል ነው። እንዳውም ከመጀመሪያው ያላቸው ኤነርጂ ይልቅ በኋላ ነገሩ ፌል እያደረገ እየወደቀ ሲመጣ ተስፋ ሊያስቆርጥ በሚሆኑ ሁኔታዎች ሲመጡ ይበልጥ ኢነርጂያቸው መጨረሻ ላይ እየወጣ የሚመጣ ሰዎች፣ እነዛ ሰዎች እመኑን ስኬታማ የሚሆኑ ሰዎች በዚህ መንገድ የሚያልፉ ናቸው። ምንም መጽሐፍ ብታገላብጡ፣ ምንም ታዋቂ ሰዎችን ኢንተርቪው ብታዳምጡ፣ ያለፉበት የህይወት መንገድ መጽሐፍ የጻፉ ሰዎች የእነሱን ታሪክ ብታነቡ ብታጠኑ፣ ሁሉም ተመሳሳይ አይነት ሀሳብ አገላለጹ በሌላ አገላለጽ ሊሆን ይችላል። ነገር ግን ተመሳሳይ የህይወት መንገድ ተጠቅመው ስኬት ያገኙ ሰዎችን ታገኛለህ። ታዲያ ይህን ላወራቸው የፈለኩበት አንድ ምክንያት ምንድን ነው? አብዛኞቻችን ስኬታማ መሆንን እንፈልጋለን። እንደ ማንኛውም ሰው የተሻለ ኑሮን መኖር እንፈልጋለን። የሆነ ራሳችን ተለውጠን ቤተሰቦቻችን እንደዚህ ደግሞ አካባቢያችንን መለወጥ የምንፈልግ ወይም አካባቢን ሀገርን መቀየር የሚችል ሀሳብ ያለን ሰዎች ቤት ቁጭ ብለናለን፣ ብዙ ሰዎች ማለት ነው። ስለዚህ እናንተ ሰዎች አሁን መነሳት አለባችሁ። ያላችሁን ነገር ሼር አድርጉ፣ ያላችሁን ነገር ለሰዎች አሳዩ።
በመጀመሪያ ብዙ ሰው አይቀበላችሁም፣ ብዙ ሰው አያደንቃችሁም፣ የታወቀ ነገር ነው። ነገር ግን በእነዚህ መሀል ውስጥ እናንተ ፕራክቲስ አድርጉ። እናንተ ራሳችሁን አስተዋውቁ፣ ራሳችሁን ልምዳችሁን ግለጹት። እናም ምንም የሌለ በማይመስል ሁኔታ ውስጥ ራሳችሁን ታገኙታላችሁ የሆነ ጊዜ ላይ ማለት ነው። ስለዚህ ዛሬ ከዚህ ነገር ተነስተን አሸናፊዎች መሆን እንድንችል ይረዳናል ብዬ ያሰብኩት የዛሬ ሀሳብ ነው። በሁላችን ህይወት ውስጥ ያለ ነገር ነው። ቀላል ሊመስል ይችላል፣ ነገር ግን በጣም ወሳኝ፣ በጣም አስፈላጊ የሆነ ቪዲዮ ነው ማለት ነው።